ሳር ቤት ጋር ወራጅ አለ። ይህ ጽሑፍ መታሰቢያነቱ ለሳር ቤት ልጆች በሙሉ ይሆንልኝ። እሪ በከንቱ። ይህ ጽሑፍ ለእሪ በከንቱ የሳር ቤት ልጆች ይሆንልኝ። ሳር ቤት ወራጅ አለ። ወዳጄ ልቤ ዛሬን ከሳር ቤት ልጆች ፍቅር ራኩኝና በትዝታ መኖር ስጀምር ሰፈሬን ላስቃኝህ ይህንን ጻፍኩልህ። ወዳጄ ልቤ ከየት ነሽ ካልከኝ ከአዲስ አበባ እልሃለሁ። አዲስ አበባ የት ሰፈር ልጅ ነሽ ካልከኝ ደግሞ የሳር ቤት ብዬ በአጽንኦት አስረግጬ እነግርሃለሁ። ጥያቄህ ማቆሚያ ካጣና ሳር ቤት ምኑ ጋር ካልከኝ ግን መኖሪያ መንደሬን የብሔር ብሔረሰቦች ጥርቅም የሆነችውን ትንሿን ኢትዮጵያ ሰፈሬን ላስቃኝህ ነውና ና ተከተለኝ። ወዳጄ ልቤ መቼም የአፍሪካ ትልቁ ገበያ ተብሎ የሚጠራውን መርካቶን አታጣውም። ከመርካቶ ገበያ ወደኛ ሰፈር ለመድረስ 4 ቁጥር ወይም 2 ቁጥር አውቶቡስን ይዘህ በሰባተኛ አድርገህ አብነት ዞረህ ልደታ ቤተክርስቲያንን ወደ ጎን ትተህ ሜክሲኮ አደባባይ ስትደርስ ወደ ቀኝ ታጥፈህ አባቶቻችን ቁማር ይጫወቱበት የነበረውን ብዙ ደስታ የሚያሳልፉበት የነበረውን የመብራት ኃይል ክበብ ፌርማታ ጋር አውቶቡሱ ሲቆም አንተ ግን አትወርድም። ምክንያቱም ሳር ቤት ለመድረስ ገና 2 ወይም 3 ፌርማታ ይቀርሃል። ወዳጄ ልቤ የመብራት ኃይል ፌርማታን አልፈህ ቶታል ነዳጅ ማደያ በቀኝህ ታገኛለህ። በስተግራህ ደግሞ በዘመኑ ማዕድን ተብሎ የሚጠራው ብዙ የሳር ቤት አባቶችና እናቶች ይሰሩበት የነበረውን መስሪያ ቤት እያየህ ቁልቁል መንገድህን ስትቀጥል ጥይት ፋብሪካ ጫፍ ላይ ወደ ፍሬ ህይወት ትምህርት ቤትና በስተግራ ወደ ፖፑላር የሚወስደውን መስቀለኛ መንገድ ላይ ያለው ፌርማታ ትደርሳለህ። ያንተ መውረጃ ግን ገና አልደረሰምና ተረጋግተህ ተቀመጥ። ወዳጄ ልቤ የኛ መንገድ ትንሽ ሆቴሎችንና ትልልቅ ፋብሪካዎች የተሞላበት ነውና ይሄኛው ፌርማታ ስታልፍ በስተቀኝህ የወይን እሸት ሆቴል፣ በስተግራህ ደግሞ ነጋሽ ሱፐርማርኬትን እየቃኘህ ሲጃራ ፋብሪካ ጋር ትደርሳለህ። የትንባሆ ሽታ አፍንጫህን ቢሰረስረውም የኛ ሰፈር ሰዎች ቤተሰብ የሚያስተዳድሩት እዚህም ሰርተው ነውና ሽታውን በጥሩ መዓዛ ለመቀየር ሞክረህ እለፈው። አይንህን በስተግራ ኮረወርክ የኦኤዩ ወይም አፍሪካ አንድነት ያማረ የተንጣለለ ግቢና ያማረ የአጥር ግንብ ያየህ ስትደመም መውረጃህን እንዳትዘነጋ ተጠንቀቅ። ምክንያቱም የምትወርደው 07 ጉሊት ፌርማታ ጋር ነውና። የመጣው ጥቅጥቅ ባለ የመርካቶ አውቶቡስ ከሆነ ይቅርታ እባካችሁ እንተላለፍ፣ እዚህ ጋር ወራጅ አለ አንድ ጊዜ እያልክ እየተገፈታተርክ የአውቶቡሱ በር ጋር ተዘጋጅተህ ቶሎ ካልወረድክ የሚቀጥለው ፌርማታ እድገት ድርና ማግ ፋብሪካ ወይም ኮተኒ ጋር ነውና የምትወርደው እኛ ሰፈር ለመድረስ ትንሽ ይርቀሃል። ወዳጄ ልቤ ስለ ድርና ማግ ወይም ኮተኒ ትንሽ ላጫውተህ እኛ ሰፈር ደርሰን ሌላውን እስከማስቀኝ ድረስ። ኮተኒ የጥጥ ማምረቻ ትልቅ ፋብሪካ ነው። የሳር ቤት ብዙሃን እናቶችን የሥራ ዕድል የፈጠረ የቫቲካንና የብስራተ ገብርኤል ነዋሪዎችንም ጭምር ሰራተኛ ያደረገ የሳር ቤት እናቶች ባለውለታ መስሪያ ቤት ነው። ወዳጄ ልቤ እየመጣህ ያለኸው በታክሲ ከሆነ ግን 07 ጉሊቱ ጋር መውረድህን ተውና ትንሽ ተጓዝ። የሚሸተውን ወንዝ ድልድይ እለፈውና ሾላ ሜዳ ጋር ስትደርስ እዚህ ጋር ወራጅ አለ፣ ሳር ቤት ወራጅ አለ በል።
ወዳጄ ልቤ። ልክ እንደወረድክ አስፓልቱን ተሻግረህ በሴንትራል ቬኒው ሆቴል በምታስገባው ቀጭን መንገድ ቁልቁል አይንህን ስትወረውር ግቢ አልባ ቤቶች ተጠጋግተው ከቤቶቹ መጨረሻ ትንሽ ጫካና ወራጅ ወንዝ ትመለከታለህ። በስተግራ በኩል ደግሞ ከሴንትራል ቬኒው ሆቴል ግንባታ የተረፈች ልጆች እያለን አባባ ኪሊኪሊ ሰብስበውን የሚያጫውቱን ክትዬ ሜዳን በትንሽ ርቀት ታያዋለህ። ኮረኮንቹን መንገድህን ወርደህ እንደጨረስክ የሎሚ እናትን ቤት ታገኛለህ። በስተቀኝ እጥፍ ስትል የሸጊቱ ቤትን መስኮት ትመለከታለህ። ወዳጄ ልቤ፣ የሸጊቱ ቤት መስኮት ስር ባሉት ድንጋዮች ላይ ታላላቆቻችን የኔ እህት በለጥ፣ ከላይ ሰፈር ከማማ ውበት ቤት የምትመጣው ምህረት አምደ፣ የሰለሞን እናት ልጅ ሳሙኤል ግርማ እንዲሁም የመልከ መልካሙ ሲሱ ጌታቸውና ስማቸው የተረሳኝ ጓደኛሞች የምሽት ሳቅና ጨዋታ የሚደራባት የመዝናኛ ቦታ መቀመጫን የምታስንቅ ቦታ ነች። ጨዋታቸው ደርቶ ሳቃቸው በትንሿ መስኮት አልፎ ውስጥ ያሉትን ቤተሰቦች ቢረብሽ እንኳን የወጣቶቹን ደስታ ላለመንጠቅ ነዋሪዎቹ በዝምታ ያልፏቸዋል። ይህ የሆነው ከኛ ስሜት ይልቅ ለሌሎች ደስታ ቅድሚያ የምንሰጥ የሳር ቤት ሰፈር ሰዎች ስለሆንን ነው። ወዳጄ ልቤ፣ እኛ ሰፈር ከአንዲት መንገድ ዳር ካለች ቧንቧ በአንድነት ቀድተው የሚጠጡ ብዙሃን ናቸው። ይችን ቧንቧ ለማግኘት በግራ በተክሌ ቤት በኩል አድርገህ እንደገና ወደ ቀኝ ቀጭኗን መንገድ ይዘህ በእማማ ታጉኩሽና በኩል ስትሄድ መሃል ለመሃል ቧንቧን ታገኛታለህ። ከዚች ቧንቧ የሽጉራጌም ትቀዳለች፣ እማማ ፀሐይቱም ይቀዳሉ፣ ኤርትራዊቷ ሐዳስም ትቀዳለች፣ ጎንደሬዋ የፍቃዱ እናትም ይቀዳሉ፣ የሎሚ እናትም ከዚሁ ቧንቧ ነው የሚቀዱት። ከአንድ ቧንቧ በተራ ቀድተው በፍቅር ተጫውተው ወደ ተለያየ ቤታቸው ይገባሉ። ወዳጄ ልቤ፣ እኛ ሰፈር የታመመ ሰው ወደ ሆስፒታል አይሄድም። ከአምላክህ በታች በእጁ ብቻ ደባብሶ የሚያድነህ መልካም ሐኪም ነበረን። እሱ ቤት ለመሄድ የጋራ ቧንቧችንን አልፈህ የጋሽ እሸቱን ግቢ ወደ ግራ ትተህ የማማ ፀሐይቱንና የዮግዳር ካሳን ግድግዳ በስተቀኝ ትተህ ፊት ለፊት የምታገኘው የእንጨት አጥር የማማ ጸዳለ ግቢ ነው። እዛ ግቢ ውስጥ የሰፈራችንን ሐኪም የጋሻው ጠናን ቤት ታገኛለህ። እናም ስትታመም እስኪ ጋሻውዬ ጋር ልሂድና አንድ መርፌ ውጋኝ ብለህ ጋቢህን ለብሰህ እያቃሰትክ ትሄዳለህ። ሐኪማችን ጋሻው ጠና ሰፋም በፍቅር ይቀበልሃል። ምንህን እንደሚያምህ በትህትና እያጫወተ ያዋራሃል። አንተ ግን መርፌ ሳይወጋህ ስለ በሽታህ እየነገርከው እሱ በጥሞና ስላዳመጠህ ብቻ ጋቢህን ጥለህ ድነህ ትመለሳለህ። ጋሻውዬ ኦሮሞ ስለሆንክ አላክምህም ሂድ አይልህም። ትግሬም ስለሆንክ ከኔ ያልተወለድክም አይልህም። አማራ ስለሆንክም እኔ የተወለድኩበት ቦታ አልተወለድክምና አላውቅህም አይልህም። እሱ የሚያከብረው ሰው ስለሆንክ ብቻ ነው። እሱ የሚታየው ብሔርህ ሳይሆን በዛ ሰዓት የሚሰማህ ህመምህን ብቻ ነውና ከላይ በተሰጠው ጸጋ አክሞ አድኖ ወደ ቤት ይመልስሃል። ወዳጄ ልቤ፣ የወጣትነት ፍቅር ሳስብ በዛች ትንሽ በሆነች ግን ውስጧ ትልቅ ሀገር በያዘች ሰፈር ውስጥ የነበረውን የሰሎሜንና የተገኘን የዮናስና የዮዲትን የይርጋለምና የሰናይትን ፍቅር መንደሯ ውስጥ ባሉት ወጣቶች ብቻ ሳይሆን እናቶች እንኳን ያልተነቀፈ መሆኑን ሳስብ ግርም ይለኛል። ሰሎሜ ያንን የሚያምር አይኗን እያንከባለለች ቀይ ሊፕስቲኳን ተቀብታ ከምትወደው ተገኝ ጋር ተቃቅፈው የራሳቸውን ዓለም ብቻ ፈጥረው በመንደሯ ሲናኙባት እናቶች በምርቃት
ፍቅራችሁ ይለምልም በማለት ሲመርቁ ሰናይት ከሀብታሞቹ ሰፈር ከላይ ሰፈር በሩጫ ይርጋለምን ፍለጋ የጋሽ ተረፈን ቤት አልፋ በሰለሞንና ደጅ በኩል ቁልቁል ወደ ብዙሃኑ የውሃ ምንጭ ወደ ሆነችው ቧንቧ በሩጫ ደርሳ በቀጭኗ መንገድ ገብታ የምንያን ቤት አልፋ የናፈቀችውን ፍቅሯን ይርጋለምን ከቤቱ ጎትታ ብቻዋን በመጣችበት መንገድ እቅፍ ውስጥ ተወሽቃ ሁለት ሆና ስትመለስ አሁንም የመንደሩ እናቶች አይለያችሁ ብለው ይመርቋቸዋል። ይህ የሆነው ፍቅር የሚገባን የሳር ቤት ልጆች ስለሆንን ነው። ወዳጄ ልቤ በእኛ ዘመን ተሰብስበህ ስትጫወት ቤተሰብህ በየበሩ ደጃፍ ላይ ቁጭ ብሎ ይመለከታል። አቤት ያኔ የሚሰማህ ደስታ! ሲዞ፣ ዲሞ፣ ፔፕሲ እና ገመድ ዝላይ ዋነኛ የሴቶች ጨዋታዎች ነበሩ። እናም እናትህ ወጥታ ከሌሎች እናቶች ጋር ጨዋታህን ስትመለከትልህ ላለመሸነፍ የምታደርገው ጥረት እና ፉክክር ከምንም ነገር በላይ ያስደስት ነበር። ከዛ በላይ ግን የኛን የልጆቹን ደስታ የሚጨምርልን 7 ልጆች ወልዳ የኛ ታላላቆችና ታናናሾችን ያደረሰችው ሀዳስ ከኛ ጋር ገመድ ልትዘል ከእናቶች ጎራ ተነስታ ስትመጣ ነበር። ሀዳስ በስምህ አትጠራህም። ወድ ተክሌ፣ ጓል ጸዳለ እያለች የቤተሰብህን ስም ታስቀድማለች። የሰፈራችን ድምቀት የሳቅ ምንጭ ነች የጽጋብ እናት ሀዳስ። አየህ የሳር ቤት ልጅ ስትሆን ብሔር ሳይለይህ ልጅ ነህ አዋቂ ነህ ሳትል አብረህ ከኩዮችህ ጋም እኩዮችህ ካልሆነው ጋር ትጫወታለህ። ምክንያቱም የሳር ቤት ልጅ ነህና። ወዳጄ ልቤ የሳር ቤት ልጅ ስትሆን እጅህ ተሰብሮ የአጥንት ስፔሻሊስት ፍለጋ ከአንዱ ሆስፒታል ወደ ሌላው አትንከራተትም። ቅድም ያልኩ ሐኪማችን ጋሻው ጥና ከሚኖርበት ግቢ ወጥተህ ፊት ለፊት ያለውን ትንሿን የፀሐይ ዱባለን ሱቅ አለፍ እንዳልክ የምታገኘው የሰንሰል አጥር ያለው ግቢ ስትገባ የስላስ አባት አባባ ኃይሉ የጸሎት መጽሐፍ ሲያነቡ ታገኛለህ። የነሱን ቤት አለፍ ስትል የነውሪና እናት በፈገግታ ይቀበሉህና እባክህ ቤት ያፈራውን ቀምሰህ ትወጣለህ ብለው የሙጥኝ ይሉሃል። እሳቸውን አሸንፈህ ስታልፍ ጋሻ አስማማው በሚያምር ቁመታቸው ግቢ ውስጥ ሲንጎራደዱ ካገኙህ በማርያም እያሉ የባለቤታቸው የትየዘሪቱን ጣፋጭ ምግብ ቀምሰህ እንድትወጣ ትገደዳለህ። የሄድከው ለሕክምና ነውና እነሳባ ቤት ያገኘኸውን ጣፋጭ ምግብ ቀማምሰህ ቀጥሎ ያለው የነጽጌሬዳ እናት የሰፈራችን ምርጥ የአጥንት ስፔሻሊስት ወገሻ ወደ ሆኑት እትዬ ዘውድነሽ ቤት ትገባለህ። የተሰበረው እጅህ በቫዝሊን ታሽቶ በሸምበቆ ይታሰርልህና ወደ ቤት ትሄዳለህ። ከሳምንት በኋላ ስትፈታው አጥንትህ በቦታው ገብቶ ፍጹም ደህና ሆነህ ያለምንም ክፍያ ራስህን ወደ ድሮ ተመልሰህ ታገኘዋለህ። ይህ የሆነው በፍቅር በመተሳሰብ የምንኖር የሳር ቤት ሰፈር ሰዎች ስለሆነን ነው። ወዳጄ ልቤ ሞታችን እንኳን የሚያምርበት ሰፈር ነው የኛ ሰፈር። ገናዥ ከሩቅ አናመጣም። ቤትህ ድንገተኛ ሐዘን ቢገጥምህ የሸጊቱን ቤት አልፈህ የማርታ እናትን ቤት አቋርጠህ የትዬ ወርቁሃን ቤት ታገኛለህ። ቤትህ ሐዘን እንደገጠመ ስትነግራቸው ሮጠው ቤትህ ይገኛሉ። ገበናህን ደብቀው ከፈኑን አልባሽ ገናሽ ሆነው የሐዘንህ ቀድሞ ደራሽ ይሆናሉ። የኛ ሰፈር በአንድ ኖረው በአንድ እጅ ተገንዘው በሰላም የሚያርፉባት የሳር ቤት ሰፈር ነዋሪዎች ነን።
ወዳጄ ልቤ እንደዛሬው ሁላችንም የሩቅ ወዳጆቻችንን የምናገኘው እጃችን ላይ ባለው ስልክ ሳይሆን ከአንተ ግቢ 100 ሜትር የራቀው የጎረቤትህ ቤት ባለው የገመድ ስልክ ተደውሎልህ በማነጋገር ነበር። የኛ ሰፈር ነዋሪ ከሆንክ ስልክ የምትጠራው የነ ሰላም እናት ግቢ እና አቦይ ሊላይ ቤት ይሆናል። ከምሽቱ 3 ሰዓት ቢደወልልህም ምንም ቅር ሳትሰኝ አብሽ የግቢዋ በር ላይ ሆና ስምህን ትጣራለች። ቤታቸውን እንደ ቤትህ አድርገህ የፈለግከውን ያህል ሰዓት ስታወራ ብትቆይ ማንም ፊቱን አያጠቁርብህም። እንደውም በነፃነት እንድታወራ ትተውህ ወደ ጓዳ ይገባሉ። ይህ የሆነው በነፃነት ያደግን የሳር ቤት ሰፈር ልጆች ስለሆንን ነው። ወዳጄ ልቤ የዓለም ዋንጫ የአፍሪካ ዋንጫን ወይም የመንግስቱ ኃይለ ማርያምን ንግግር ማየት ካማረህ የሰላም እናት ልጅነትህን ሳይንቁ በፍቅር ተቀብለውህ ለመርገጥ ቀርቶ ለዓይን የሚያሳሳው በሰም የታሸው ፈረስ የሚያስጋልብ ሰፊ ሳሎናቸውን ከፍተው ያስገቡህና ጥቁርና ነጭ ቴሌቪዥኑን አብርተውልህ እሳቸው ወደ ጓዳ ይሄዳሉ። ያ ሳሎን ከ50 በላይ ልጆችን ይዞ የአባባ ተስፋዬን ተረት እየሰሙ ቁጭ ብድግ ይሉበታል። የነማያና ኮማንደርን ፊልም እየተመለከቱ አይናቸውን በእጆቻቸው እየሸፈኑና እየገለጡ ማያ ስትለዋወጥ የሚያሳየውን ፊልም ይኮመኩማሉ። የዓለም ዋንጫ ሲጀምር የሚደግፉት ቡድን ጎል ሲያስገባ የሰላም እናት ቤት ሳሎን በጩኸት ትሞላለች። የሰላም እናት የተመልካቾቹን ደስታ በፈገግታ ከማየት ውጪ ውጡ ብለው በራቸውን ዘግተው አያውቁም። የመልካም ሴት ተምሳሌት ናቸው። ከ50 በላይ ያሉት በሰላም እናት ቤት ሳሎን በአንድነት ለአንድ ቡድን የሚጮሁት ሰው መሆናቸውን እንጂ ብሔራቸው ለማንም ጉዳዩ አልነበረም። በሰውነት እንጂ በብሔራችን የማንለካካ እኛ የሳር ቤት ልጆች ነና። ወዳጄ ልቤ ስለ በዓላት ስነግርህ አንድነታችን ይበልጥ ይገርምሃል። የአዲስ ዓመት ችቦ ሲበራ ከፋንቱ እናት ቤት ይጀምርና የነጋሽ ክብሮምን ግቢ አልፎ እማማ ጸዳለ በር አካባቢ ባለች ትንሽዬ ሜዳ ነገር ላይ ሁሉም ከየቤቱ ችቦን ይዞ ይወጣና ዓመት ዓመት ያድርስልን ሲባል እማማ ጸዳለ ቤት ገብተህ ህፃናቶች ጠረጴዛ ላይ የተዘረገፈውን ከረሜላና ብስኩት ይዘው በደስታ ሲቦርቁ ጋሽ ብርሃነ የገዙትን በግ እዛው አስበልተው ከልጃቸው ዳንኤል ብርሃነ ጋር ተረዳድተው ጠብሰው የተሰበሰበውን በሞቴ እያሉ ሲያበሉ ጋሽ አሰፋ ሸቴ የመጠጡን ወጪ ሸፍነው ጠጡልን ሲሉ የላይኛው ግቢ ነዋሪ ጋሽ ክብሮም የውትድርና ቤት ጨዋታ እያነሱ አፍ የሚያስከፍተውን እርጋታ የተሞላው ቀልዳቸውን እየወረወሩ በፍቅርና በመተሳሰብ አብሮ በመብላት የምናሳልፍ እኛ የሳር ቤት ሰፈር ነዋሪዎች ነን። ወዳጄ ልቤ ትንሽ መንደር ሆና ብሔር ብሔረሰቦችን የያዘች ትንሿ ኢትዮጵያ የኛ ሰፈር በየቤቱ ጓዳ ያለውን የተፈጨ እህል የምታገኘው ከአንድ ቦታ ነው። ቅድም እንዳልኩ የትዬ ወርቅ ውሃን ቤት እልፍ ስትል ወደ ላይ እድር ቤት ታገኛለህ። በወሩ መጀመሪያ እሁድ ጠዋት ተሰብስበህ ክፍያ የምትከፍልበት የቆርቆሮ እድር ቤቷን አለፍ ስትል የማማታህን ቤት ታገኛለህ። እልፍ ስትል የሮማንና የቸኮልን ቤት፣ እሱን አለፍ እንዳልክ ያየሉ እናት ቤትን ስታገኝ አንዲት ኮረኮንች ደረጃ መሳይ መንገዷን መውጣት ስትጀምር የጋሽ ረዘነ ኃይለኛ ውሻ አይኑን አፍጥጦ ይጠብቅሃል። እድለኛ ከሆንክ አባብለኸው ታልፋለህ። ድንጉጥ ከሆንክ ግን ሽንት ሳያመልጥህ ማማገነትን ጮክ ብለህ መጣራት አለብህ ውሻውን እንዲይዙልህ። የነሱን ቤት እንዳለፍክ ፊት ለፊት የአቦይ ካሳን ቤት ታገኛለህ። እሱን አለፍ እንዳልክ የነ ወንድማገኝና የነ ደርጉን ቤት
ግድግዳ እየታከክ ስትወጣ የሸልጌ እናት ቤትን ታገኛለህ። በእነሱ ቤት ግድግዳ የሁላችንም የትግሬውም፣ የኦሮሞውም፣ የአማራውም፣ የወላይታውም፣ የጉራጌውም፣ የሙስሊሙም፣ የክርስቲያኑም እህል የሚፈጭበት አንድና አንድ የሆነው ወፍጮ ቤት ታገኛለህ። እህሉን ግዛ እንጂ ለማስፈጨቱ ጋሽ ከበዳሉልህ። የሁሉንም ዱቄት ተሸክመው ሁሉም ጋር ያደርሳሉ። በአንድ ወፍጮ አስፈጭተን በአንድ ባለሙያ እቤታችን አስመጥተን ያስፈጨነውን ቅመሽ የምንባባል እኛ የሳር ቤት ሰፈር ነዋሪዎች ነን። ወዳጄ ልቤ በጋሽ ከበደ ወፍጮ ቤት ተፈጭቶ በአንድ ምጣድ የተጋገረ የሸጊቱ ሽልጦ በጠዋት በወረፋ ተሰልፈን ከምጣድ እንደወጣ ለማግኘት ዳንቴላችንን ይዘን በተጠንቀቅ ጠብቀን በአንድ ምጣድ የተጋገረ ሽልጦ ወደ ተለያየ ቤታችን አስገብተን ቁርስ የምናደርግ በሽልጦ ያደገን በአንድነት የምናምን ምርጥ የሳር ቤት ልጆች ነን። ወዳጄ ልቤ እኛ ሰፈር አባ መገርስ ማናቸው ካልክ ትልቅ ትንሹ ይነግርሃል። እንዴት ብትል የእሳቸውን ላሞች ወተት እየጠጣን ነው ያደግነው። አባ መገርስ በክቴ ሜዳ ወደ ቤታቸው ሲገቡ የኦሮምኛ ዘፈናቸውን እየዘፈኑና በየመሃሉ እየጨፈሩ መንደሯን ያደምቋት ነበር። ወዳጄ ልቤ የአስተርዮ ማርያምን ድግስ የቴቴ እናት ሲደግሱ የቅርብ ጎረቤቶቻቸው የዳዊት እናት፣ የአስራት እናት፣ የእንግዳ እናት፣ የመንግስቱ እናት እትዬ ሙሉ፣ የመጽሔት እናት እትዬ መዓዛ፣ የሚጢጢ እናት እንዲሁም ራቅ ያሉት ጎረቤቶቻቸው ተሰብስበው ግማሹ ሽንኩርቱን ግማሹ ስጋውን በመክተፍ በህብረት ሰርተው በህብረት ደግሰው በህብረት በልተው ድግሱን የሚወጡ ምርጥ የሳር ቤት ሰፈር እናቶች ናቸው። ወዳጄ ልቤ ስለ ሰፈራችን አንድነት የማወራህ እንደው ለይምሰል አይደለም። እስኪ እኛ ሰፈር ስላለው ወንዝ ላጫውትህ። ህፃናት ወንዶች ኳስ ሲጫወቱ ኳሳቸው ወደ ወንዙ ይገባል። ሊያወጡት ሲሞክሩ አዙሯቸው ይገባሉ። የገባውን ህፃን ያየው ሌላኛው ህፃን በሩጫ ለቤተሰብ ይነግራል። የሰፈሩ ሰው ግልብጥ ብሎ ወንዱ ከነሱሪው ሴቷ ከነቀሚሷ ወንዝ ውስጥ ገብተው የገባውን ህፃን ህይወት ለመታደግ ሲዳክሩ ታያለህ። አንድነትና መተሳሰብ ህይወትን የማትረፍ ሩጫን በዛች ወንዝ ውስጥ ትመለከታለህ። ለዚህ ነው እኛ ለህይወት ትልቅ ትርጉም ያለን የሳር ቤት ልጆች ነን የምልህ። ወዳጄ ልቤ እናም እንደነገርኩህ እኔ የዚህ ሁሉ ደጋግ እናቶችና አባቶች ውጤት ስለሆንኩኝ ነው ያንተ ዘር ቆጠራ የማይገባኝ። ወዳጄ ልቤ እኛ ሰፈር ሃይማኖታቸውም ብሔራቸውም ከአንድ ያልሆነ ነገር ግን በአንድ ቤት ውስጥ ተሳስበውና ተከባብረው ስለሚኖሩት ቤተሰቦች ላጫውተህ። በዛች በብዙሃኗ የቧንቧ ውሃ ባለው ቀጭን መንገድ ስትገባ ጸይም ረዘም ያሉ የገነትና የወይንሸት አባት የአባባ ግዳይን ቤት ታገኛለህ። እሱን በግራ በኩል ትተህ በሳቸው ቤት ትይዩ የሁሉም ማብሰያና የድግስ ወጥ መስሪያ የሆነውን ሰፊውን ኩሽና ትመለከታለህ። በሱ ግድግዳ ቀጣይ የማማ ታጉን ቤት ታገኛለህ። ከሳቸው ቤት ፊት ለፊት በአንድ ክፍል ቤት ውስጥ አንዲት እናት ከባለቤታቸውና ከልጆቻቸው ጋር እየኖሩ እዛው ክፍል ውስጥ ደግሞ አንድ ሰው በደባልነት አንዲት አልጋ ዘርግቶ ይኖራል። እንግዲህ ተመልከት፣ ከአንድ ሙሉ ከሆነ ቤተሰብ ጋር ዝምድናም ሆነ ቅርበት ሳይኖርህ አንተም ሲመሽ ቤቴ ብለህ ትገባለህ። ከዚች ቤት ቀጥሎ የነ ሰለሞን ጸጋዬን ቤት ታገኛለህ። እሱን ግድግዳ ይዘህ ወደ ቀኝ ስትመለከት ፊት ለፊት ያለውን ባለ ሁለት ተካፋች የእንጨት በር ያለው ባለ ሁለት ክፍል ቤት አንተ ሳሎንና ጓዳ ልትለው ትችላለህ።
እኔ ግን የምነግርህ በዚህ አንድ በር ባለው 2 ክፍል ውስጥ በዘርም በሃይማኖትም ፍጹም የማይገናኙ 2 ቤተሰቦች ከነልጆቻቸው ተሳስበው ተጋግዘው ይኖራሉ። ሲመሽ በሩን ለምን አልዘጋህም፣ ሲነጋ ደግሞ ለምን በጧት ከፈትክብኝ ሳይባባሉ የትንሣኤ በዓል ሲደርስ ተጋግዘው ዳቦ ደፍተው ለኢድም አብረው በልተው የሃይማኖትና የዘር ልዩነታቸውን በፍቅር አሸንፈው ሲኖሩ እያየው ያደግኩ የሳር ቤት ልጅ ነኝ። እኛ ሰፈር ያሉት ወጣቶች ዳዊት ሊላይ፣ ሙሉሽ በላይ፣ ዮሐንስ ክብሮም እና የትያሰማሽ ልጅ ሲባጋዲስ የሰፈራችን ጠባቂዎች ናቸው። አንዲት የሰፈር እናት ወድቀው ካገኙ ሮጠው በማንሳት መከታ የሆኑ ትግሬ ነህ ወይም ኦሮሞ ብለው ሳይለዩ ታላቃቸው መሆንህን መውደቅህን ሰው መሆንህን ብቻ አይተው ድጋፍ ሊሆኑ ክንድና ክንድህን ይዘው ከወደክበት የሚያነሱህ የሰፈር አለኝታ የወገን መከታ የሳር ቤት ሰፈር ልጆች ናቸው። ወዳጄ ልቤ ሙሉሽ በላይን ሳነሳ ዶቪንዳ ትዝ አለኝና ትንሽ ፈገግ ላሰኘህ ታሪኩን ላጫውትህ ወደድኩ። ደሞ ዶቪንዳ ምንድነው? አንቺ መቼም አልቅብሽም እንዳትለኝ ዝም ብለህ ተከተለኝ። የሰፈራችን ለሐዘን ቀድሞ ደራሽ የሆኑትን የትዮ ወርቁሃን ቤት ታውቀው የለ? እናም ሙሉሽ በላይ የሳቸው ልጅ ነው። ቂጣ በጣም ከመወደዱ የተነሳ የትግራይ ወይም የኤርትራ ተወላጅ የሆኑት ጓደኞቹ ቤት እንደማይጠፋ ስለሚያውቅ ከቤቱ ወጥቶ የሳሙኤል እናትን የትያየሉን ቤት አልፎ የሸጊቱን ቤት በሩጫ ዘሎ ኩሽናውን ወዲያ ትቶ የነ ዮናስ ተክሌ ቤት ዘው ብሎ ቂጣ ይጠይቃል። ድንገት ገና እየተጋገረ ከሆነ ከዛ ወጥቶ በብዙሃኑ ቧንቧ ቀጭን መንገድ ገብቶ ቀጥታ ወደ ሐዳስ ቤት ይሄዳል። እስክንድርን ወይም ኦችዬን ካገኘ ቂጣ ይሰጠዋል። እነሱ ከሌሉ ግን ቀጥታ የሰላም እናት ግቢ እና አብርሃምና ዳዊት ሊላይ ቤት ይገባል። ዳዊት የልብ ጓደኛው ነው። ስለዚህ በምልክት ይነጋገራሉ፣ ስለ ቂጣዋ ማለት ነው። እዛም መክሰስ ሰዓት አልፎ ከሆነ ስለማይገኝ ወደ እነማማ ጀንበር ቤት ያመራል። ትንሹ አሉላ ክብሮምን ካገኘ ያለምንም ችግር ከእጁ ላይ ይወስዳል። እሱ ከሌለ ግን ሳሚ ወይም ዮሐንስ ይኖራሉ። እድል ሳይቀናው ቀርቶ ያሉት ፍሮይኒ ወይም ናርዲ ብቻ ከሆኑ መጠየቅ ስለሚፈራ እነሱን ትቶ በአባባ ሞባአ በር በኩል ይወጣና ቀጥታ ፊት ለፊት ወደምትታየው የአባባ አንደ ቤት ይሮጣል። በር የከፈቱለት በእምነት ወይም ምስግና ከሆኑ በደስታ የሚወደውን ቂጣ ይጠይቃል። ከጀርባ ግን እማማ ውበት ወይም ፍቅሬ ካለ ወጣቶቹን በሚያግባባቸው ቋንቋ ዶቪንዳ አለ ይላል። ከዚህ ሁሉ ቤት ከጠፋ ግን እማማ ጸዳለ ግቢ ያለችው ዮዲት ሀድጉ የትም ገብታ ከየትም ይሁን ለሙሉሽ የሚሆን ቂጣ ታመጣለታለች። በኋላ የጓደኞቹ ቤተሰቦችም ሆነ የሰፈሩ ሰው ስለዚች ዶቪንዳ ወቀ። እናም ቂጣ ስሟ ተቀይሮ ዶቪንዳ እያሉ መጥራት ጀመሩ። አየህ፣ የኛ ሰፈር ሰው ስትሆን የራስ ቋንቋ እየፈጠርክ መግባባት ትችላለህ። ያማረህንም ካንዱ ቤት ሌላው ቤት እንደ ቤትህ ሆነ ሳትሳቀቅ ትበላለህ። አንተ ቅልውጥና ልትለው ትችላለህ። እኛ ሰፈር ግን አብሮ መብላት፣ ፍቅር፣ መተሳሰብ፣ አንድነት ብለን እንጠራዋለን። ወዳጄ ልቤ እስከ ዛሬ ድረስ አይምሮዬ ውስጥ የቀረውን አርከህልፎት የሚል ቃል ምን እንደሆነ ላጫውትህ። እኛ ሰፈር ሰርግም ሆነ ሐዘን ሲኖር ትልቅ የእድር ቤት ድንኳን በአባባ ሞባአ በእሜቴና በአቶ ተረፈ ደጅ ባለች ሰፋ ያለች መኪና ማቆሚያ ቦታ ላይ ይተከላል። እናም አስቴር አንደ ስታገባ ከሰርጉ ቀን በፊት ባለው ሐሙስ ማታ ያቺ ድንኳን በብዙ የሰፈሩ እናቶችና አባቶች ተሞልታ የትግርኛ ዘፈን ባንድ ቆሞ የሙሽሪት እናት አዴ ውበትና አባቷ አቦይ አንደ በሰፈሩ እናቶችና አባቶች ታጅበው
ክብ ሰርተው ሲጨፍሩ ከሙሽራው ቤት ለጥሎሽ የመጡት ወንዶች በሽልማት ሲያደምቋቸው መሸትሸት ሲል ጥሎሽ ያመጡት የወንድ ወገኖች ሲመለሱ ሙሽሪት አስቴር አንደ ከተደበቀችበት ቤት ወጣ መብሊ ቁርሲ ወይም እርቦ በጭንቅላቷ ላይ ተደፍቶ በሰፈራችን አባቶችና እናቶች በወላይታው፣ በትግሬው፣ በኦሮሞው፣ በአማራው፣ በጉራጌው ብቻ በሁሉም ጭፈራውን በሚችለውም በማይችለውም ታጅባ ደምቃ ትታይ ነበር። ወዳጄ ልቤ ይሄ የአስቴር አንደ ታሪክ ብቻ አይደለም። የፍርወይኒ ክብሮምም የሰርግ ቅድመ ሁኔታ ወይም የጥሎሽ ቀን ነው። እኛ ልጆች ሆነን ይህንን ሁሉ የአርካ ህልፎት ዝግጅት ትርጉሙን እንዳትጠይቀኝ ዝም ብለህ ብቻ ተከተለኝ። የምንመለከተው ከውጪ ሆነን በድንኳኑ ቀዳዳ በኩል ነው። ድንኳን ሰባሪዎች አይደለንም። እናቶችና አባቶች ብቻ የተጠሩበት ቦታ አንገኝም። ጭፈራው ስለሚያጓጓን ብቻ በቀዳዳ ያየን የምንጨፍር በግብረ ገብ ያደግን እኛ የሳር ቤት ልጆች ነን። ወዳጄ ልቤ ስለ ታክሲ መውረጃዋ የሾላ ሜዳ ትንሽ ላጫውትህ። የኛ ሰፈር ልጆች፣ የሸሪፎ ሱቅ ልጆች፣ የቀጠና አንድ ልጆች እንዲሁም የሳር ቤት መዲና የሆነችው የእርዬ ልጆች ተሰብስበው በአንድነት ኳስ የሚጫወቱት እዛ ሜዳ ነበር። ለምን ሾላ ሜዳ እንደተባለ ታሪኩን በትክክል ባላውቀውም ግን ሜዳው መካከል አንድ ትልቅ የሾላ ዛፍ እንደነበር አስታውሳለሁ። የሾላ ፍሬም ከጓደኞቼ ጋር ለቅሜ በልቻለሁ። እናም የኛ ሰፈር ልጆች የትዬ ወርቁሃ ልጅ ፋሲልና ሙልሽ፣ የትዬ መዓዛ ልጆች አቡና ዳንኤል፣ የትዬ በቀሉ ልጅ ቲባ፣ የወቤ እናት ልጆች የትዬ አዳኑ ልጅ ካሱ፣ ጌታ መሳይ እሸቱ፣ ይርጋለም ጸጋዬ፣ ያሬድና ቴዎድሮስ አስማማው፣ ሌሎችም የዛ ሰፈር ልጆች አንዲት ኳስ ይዘው በፍቅር የሚጫወቱባት ሲጨርሱ ተሸናፊው አሸናፊውን አቅፎ እንኳን ደስ አለ ከተባባሉ በኋላ ከወንዙ ከፍ ብሎ የሚገኘው ፏፏቴ ስር የሚታጠቡና በወንዙ የሚዋኙ የዘር ልዩነት ምን እንደሆነ የማያውቁ በፍቅር ተሳስበው በፍቅር ወደ የቤታቸው የሚገቡ የሳር ቤት ሰፈር ልጆች ናቸው። ወዳጄ ልቤ የሳር ቤት መዲና ወደ ሆነችው እርዬ ከመሄዳችን በፊት አብሮ መደንገጥ በሰፈሬ ምን እንደሚመስል ልንገርህና ፈገግ ላሰኘህ። የአዲስ ዓመት ዋዜማ ላይ እማማ ጸዳለ ግቢ የሚኖሩት የጠንካራ ሴቶች ተምሳሌት የሆነችው የሐኪማችን የጋሻው ጠና ባለቤት ኤልሳ ጋሻው፣ የመሰለ እህት ፀሐይ ማጆር፣ የጋሻ ሰፋ ልጅ አስቴር አሰፋ፣ ሌሎች ሴቶች አብረው ሆነው የታረደውን ዶሮ ገነጣጥለው በየመዘፍዘፊያቸው እያጠቡ እየሳቁና እየተጫወቱ ሳለ ድንገት ዛፍ ላይ ነብር የመሰለ የዶሮውን ብልት ሊወስድ የተዘጋጀ ነገር ይመለከታሉ። ወዲያው የሚያጥቡትን ዶሮ ጥለው በድንጋጤ ኤልሳዬን ይመለከቷት ጀመር። ኤልሳዬም ግራ አይኗን በቀኝ እጇ ይዛ ግራይኔን አሞኛል እያለች ስትጮህ ሁሉም አይናቸውን ይዘው በህብረት በመጮህ ግራይኔን አሞኛል እያሉ ሲጮሁ ዛፍ ላይ ሆኖ የሚመለከተው እንስሳ ምን እየተካሄደ እንደሆነ ግራ ስለገባው ከዛፉ ላይ ፊት ለፊት ዱብ ብሎ እግሬ አውጭኝ አለ በሩጫ። ያዩት ነገር ነብር ሳይሆን ትልቅ ድመት መሆኑን ሲመለከቱ እርስ በርስ በመተያየት ሳቃቸውን አፈነዱት። እንግዲህ ነብር ሲመጣብህ ግራ አይንህን ይዘህ ግራ አይኔን አሞኛል ስትል ሳይበላ ይሄዳል የሚል አፈ ታሪክ ስለነበር ነው። አብረው ደንግጠው አብረው የሚደሰቱበት ምርጥ ሰፈር ሳር ቤት። ወዳጄ ልቤ የታች ሰፈርን ካለፈው ጀምሮ እንዲህ አስቃኘው። አሁን የምወስድህ ወደ ሪበከንቱ ነው። እንዳትሳሳት 4 ኪሎ እና ፒያሳ መካከል ስላለው ሪበከንቱ አይደለም የማወራው። እኛው ጋር የሳር ቤት መዲና የሆነችውን ትንሿን ግን ውስጧ ብዙ ብሔር፣ ብዙ ሃይማኖት፣ ብዙ ፍቅር ብቻ ሁሉን የያዘችውን ትንሿን ኢትዮጵያ ሪበከንቱን ላስጎበኝህ ወደድኩኝና ና ተከተለኝ።
ገና ስለ ፍቅራችን ብዙ ትሰማለህ። ብዙም ወዳጄ ትንሿን ሪበከንቱን ለመግለጽ በጣም ብዙ ጊዜ ያስፈልጋል። ግን እኔ በማውቀው ልክ ስገልጽልህ ብዙ ፍቅርና ብዙ የምሽት ድምቀቱን እንዲህ ላስታውስህ ይህንን ጻፍኩልህ። ግድ የለም ተከተለኝ። ፍቅራቸው ያስቀናሃል፣ ድምቀታቸው ያኮራሃል፣ ምሽታቸው ደግሞ ያዝናናሃል። ሳትሰለች አንተ ብቻ ተከተለኝ። ሪበከንቱ የውቦች መፍለቂያ ነች። የኛ ታናናሾች፣ የኛ ታላላቆች፣ የታላላቆቻችን ታላላቆችስ ብትል ዘይድና ይርጋለም ረዘነ፣ ሸልጌ፣ ኤደን፣ አይናለም ኩምሳ፣ የታች ሰፈሯ መጽሔት፣ ወይንሸትና ገነት ግዳይ፣ ሚሚ ብጡሹ፣ ሌሎችም በጣም ብዙ ስማቸው የተረሳኝ ውብ ልጃገረዶች ያፈለቀች ሪበከንቱ ትምህርት ቤት ለመሄድ አላርም አያስፈልጋቸውም። ከላይ ሰፈርም ከታች ሰፈርም ጠዋት 1 ሰዓት ላይ የሚገናኙት ዋቢ ሱቅ ጋር ነበር። ታዲያ ምንም አያረፍድም። መንቀሳቀሳቸው አትለኝም? የኢኮኖሚ ዋልታ ቡና ቡና የሚለው የሬዲዮ መዝሙር የነርሱ ማንቂያ ደውል ነበር። እነሱ በገባቸው ልክ የኢኮኖሚ ዋንጫ ቡና ቡና አመኑ ቡናችን ቡና ቡና እያሉ እያንጎራጎሩ እዛች ሱቅ ተገናኝተው ተቃቅፈው ወደ ትምህርት ቤት ሲሄዱ በሳቅና በጨዋታ ነበር። ልዩነት ምን እንደሆነ የማያውቁ የሳር ቤት የሪበከንቱ ልጆች ናቸው። ወዳጄ ሪበከንቱ ሁሉም እንደየእድሜው የራሱ የሆነ መቀመጫ ቦታ አለው። ትልልቆቹ እና አሸናፊ፣ ዳንኤልና ሌሎች የነሱ ኩያ ወፍጮ ቤቱ በር ላይ ይቆማሉ። የነሱ ታናናሾች ደግሞ ፀሐይ ግሮሰሪ በር ላይ ይቀመጣሉ። የነሱ ታናናሾች ግን የምታገኘው ግንቦጫት ቤት በር ላይ ነው። ብቻ ማታ ማታ ሪበከንቱ የቀለጠች ከተማ ሆና ደምቃ ታመሻለች። ቀን ሲሰሩ ያሉ ልጆች ማታ ሲመለሱ ጮርናቄ ቤቷ በር ላይ ጭፈራ ይጀምራሉ። ሞቅ ያለ የኦሮምኛ፣ የአማርኛ፣ የጉራግኛ፣ ሐረምንቅጡ የእንግሊዘኛውም አይቀርም። ማይክል ጃክሰን የሱ ዘፈን ሁሉ ይደነስበታል፣ ይቀወጥበታል። ሲሰሩ ደክሟቸው ውለው ግንፊታቸው ላይ ያለው ሳቅና ደስታ ያኮረፈ የተኮረኮረ ያህል በደስታ ያስፈነድቃል። ብርታታቸው ለሌላው ይጋባል። ጮርናቄ ቤቷ ስትዘጋ እነሱ ወደ ውስጥ ይገባሉ። ሙዚቃው ግን አይቆምም። ቀን ሻይና ጮርናቄ ሲሸጥበት የነበረው ቤት ሲጠርጉ ሲወለውሉ ይቆዩና በመጨረሻ ለነገር ጮርኔ የሚሆን ሊጥ ያቦካሉ። እንግዲህ ይሄ ስራ ቤት ማጽዳታቸው ማለት ነው የሚተኙበት ኪራይ መሆኑ ነው። ሁሉ ሰርተው ሲጨርሱ ኬሻቸውን ዘርጋ አድርገው እዛው የደከመውን ሰውነታቸውን ዘርግተው ዝርግፍ ብለው ይተኛሉ። ጠዋት ወፍ ሲንጫጫ ጮርኔ መጥበስ ይጀመራል። እነሱም የተኙበትን ኬሻ ጠቅልለው ወንበር አስተካክለው ትኩሱን ጮርናቄ እየገመጡ የሊስትሮ ዕቃቸውን ሸክፈው በሩጫ ወደ ሜክሲኮ ያቀናሉ። ትንሿ ሪበከንቱ የፍቅርና የሥራ ወዳዶች ትንሽዬ ኢትዮጵያ ነች ብዬ ሄለ ይህን ስልህ በምክንያት ነው። ወዳጄ ልቤ ከታክሲ እንደወረድክ በቀጭኗ መንገድ ስትወርድ የሎሚ እናት ቤት ሳትደርስ ወደ ቀኝ የሚያሳጥፍ መንገድ ስትይዝ በስተግራ የመጀመሪያው ቤት ጸይም ቀጠን አጠር ያሉት የና አይናለምና ትግስት እናት የማማ ደስታ ቤትን ታገኛለህ። በጣም ጠንካራ እናት የሆኑት እማማ ደስታ ከታች ሰፈር እህል ተሸክመህ የሁላችን ወደ ሆነችው ወፍጮ ቤት ስትሄድ እሳቸው ደጅ ነውና የምታልፈው በፈገግታ የሞቀ ሰላምታ ይሰጡሃል። የእሳቸውን ቤት አለፍ እንዳልክ የማማልፏን ጠላ ቤት ታገኛለህ። ወዳጄ ልቤ ይቺ ጠላ ቤት ብዙ ታሪክ አላት። የሰፈራችንም ሆነ ከሩቅ የሚመጡ አባቶች
አረቄ ወይም ጠላ እየተጎነጩ የሆዳቸውን የሚያወሩበት ህብረታቸውንና እድራቸውን እንዴት እንደሚያጠነክሩ የትግራይ ተወላጅ የሆነው ወዳጃቸው ባለቤቱ ስትወልድ ምን ቢያደርጉላት ጥሩ እንደሆነ የአማራ ተወላጅ የሆኑት ወይዘሮ እንዴት ቢደግፏቸው ኑሮ ሊቀላቸው እንደሚችል ዘር ሳይቆጥሩ እጃቸውን በህብረት አንስተው በህብረት በአንድነት እንዴት የወደቁትን ማንሳት እንደሚችሉ የሚመካከሩባት የማማ እልፏ ጠላ ቤት። አየህ፣ እየተጫወትክ እየጠጣህ እንኳን ስለሌላው የምታስብበት ህብረት ያለው እሪ በከንቱ ሳር ቤት ሰፈር ነው። ወዳጄ ልቤ፣ ከላይ ሰፈርም ሆነ ከታች ሰፈር ዕቃ ለመግዛት የምንላከው እዝቹ ትንሿ እሪ በከንቱ ነው። ጠላ ቤቷን እልፍ ስትል የፍቅርተ እናትን ቤት ታገኛለህ። ከዛ በፊት ግን በጠላ ቤቷና በፍቅርተ እናት መካከል ወደ ግራ ስትታጠፍ ብዙ በፍቅር የተሞሉ እናቶች፣ ይፋቲዋ እትዬ አሰለፍ፣ ትግሬዋ ጻድቃን፣ የአውግቸው ሚስት እትዬ በቀለች፣ ብቻ አሁን ስማቸው የተረሳኝ ብዙ ብሔር ያላቸው የሚኖሩባት ትንንሽ ጠላ ቤቶች የምታገኝባት ትንሽ ሸለቆ የሆነች ቦታ ነች። እናም ወደ ሱቋ መንገዳችንን ስንቀጥል ቀላ ያሉትን የትያየሉን ቤት አለፍ ስንል ስማቸው የተረሳኝ ግን እማማ አልፏ አብረው በደባልነት የሚኖሩበት ቤት ታገኛለህ። እማማ አልፏ ቀጠን አጠር ያሉ አረቄ የሚወዱ ሴት ናቸው። ትንሽ ቀጠጡ አይችሉም። ጨዋታቸው፣ ዘፈናቸው ከጭፈራ ጋር ተቀላቅሎ የሰፈሩን ሰው ያዝናናሉ። የእሳቸውን ቤት አለፍ እንዳልክ ወፍጮ ቤቱን ታገኛለህ። የሱን ግድግዳ ታከህ ስትሄድ የዋቢ ወይም የኃይሉ ሱቅን ታገኘዋለህ። ዋቢ ለኔ ከረሜላ እየሰጠ ያሳደገኝ ምርጥ ነጋዴ ነበር። አደግ ስንል ደግሞ የምናውቀው አለማየሁን ነው። የአለማየሁ ሱቅም እየተባለ ይጠራ ጀመር። ደንበኛ ንጉስ ነው የሚለው ቃል የገባው አለማየሁ ሁሉንም ዘር፣ ቀለም፣ ሃይማኖት ሳይል በአንድ እይታ በፍቅር ያስተናግዳል። ምክንያቱም እየሰራ ያለው ፍቅር እየለገሱ ያኖሩት መልካም የእርዬ እናቶች ሰፈር ሳር ቤት ላይ ነው። አየህ፣ ቅንነት ከቤተሰብ ብቻ ሳይሆን ከአካባቢህ እንደሚወረስ በዚህ ትማራለህ። ወዳጄ ልቤ፣ ትንሿ እሪ በከንቱ የሀብታሞችም በኑሮ ዝቅ ያሉም በዘርም በእምነትም የተለያዩ ብቻ የሁሉም መኖሪያና የሥራ ቦታ ጭምር ነች። ከአለማየሁ ሱቅ ቀጥሎ ያለውን የጋሽ ተረፈን ግሮሰሪ ከማግኘትህ በፊት በስተግራ የምታስገባ ቀጭን መንገድ አለች። እሷን መንገድ ተከትለ ስትሄድ ፊት ለፊት የምታገኘው ግቢ አጠር ቀላ ያሉ ሸበቶ ክምክም ያለ ጸጉር ያላቸው የፀሐይ እናት እትዬ ሸዋዬን ከላሞቻቸው የታለበ ወተት ይዘው ግቢ ውስጥ ታገኛቸዋለህ። ወይም ደግሞ ፀሐይ በሩጫ ወደ በሩ ስትመጣና ሰላም ብላህ በሩጫ ስታልፍ ታያታለህ። ሩጫዋ ለምን እንደሆነ የሚገባህ ስልክ የተደወለለትን ጎረቤት ይዛው ስትመለስ ስታይ ነው። አብዛኛው የእሪ በከንቱ ሰዎች ስልክ የሚጠሩበት በፀሐይ ቀልድና ጨዋታ ግቢው በሳቅ የሚደምቅበትን ይህንን ግቢ አለፍ እንዳልክ ከግሮሰሪው ጀርባ አንዲት ክፍል ቤት ውስጥ የሚኖሩ ፊታቸው እንደ ጠዋት ፀሐይ የሚያበራ እናት ቤት ታገኛለህ። አቤት ሲመክሩ እንዴት ውስጥ ታድሶ እንደምትመለስ የእናት ምክር መቼም አይጠገብም። ከሳቸው ቤት ወጥተህ የአቶ ተረፈን ግሮሰሪ አለፍ ስትል የኤደን እናትን ላውንደር ቤት ታገኛለህ። አየህ፣ እሪ በከንቱ ስትኖር የሆነ ሪል ስቴት የገነባው መንደር ውስጥ የምትኖር ያህል ሁሉም በደጅህ አለ። ከላውንደሪ ቤት ቀጥሎ የዳንኤል እናት ፀሐይ ግሮሰሪን ታገኛለህ። ከዛ አለፍ ብለህ ወደ ግራም የምታሳጥፈው መንገድ ከሄድክ በቃ የኢትዮጵያዊነት ጥጉን ትመለከታለህ። የቤታቸውን ቅደም ተከተል መናገር ከባድ ነው። ምክንያቱም አንዷን ከአንዷ ቤት በልታ ጠጥታ ስትወጣ ታያታለህ። አንደኛው ቤት ገብቶ የጎረቤቱን ትንሽ ልጅ ልክ እንደ ታናሽ ወንድሙ ሲገርፍና
ግብረ ገብ ሲያስተምረው ታያለህ። እናም የአዲሴና የስሙኒ እናት እትዬ ጫልቱ፣ የሳምሶም እናት እትዬ አረጋሽ፣ የፍቅርተ ቀልቄ እናት እትዬ አዛሉ፣ የመስከረም እናት እማማ እህተ፣ የታለማው እናት፣ እነዚህ እናቶች ጠላ ቤቶቻቸው አጠገብ ላጠገብ ሆነው እርስ በርስ በተንኮል በለጥኩሽ በለጥሽኝ ሳይባባሉ ለሰፈሩም ሆነ ከሩቅ ለሚመጣው ምርጥ የዳጉሳ ጠላ እየጠመቁ የሚያጠጡ መተዳደሪያቸው ጠላ መሸጥ አድርገው ቤተሰቦቻቸውን ቀጥ አድርገው የሚያስተዳድሩ የጥንካሬ ተምሳሌቶች፣ ለድህነትና ለስራ አጥነት እጅ የማይሰጡ የእርዬ የሳር ቤት ምርጥ እናቶች ናቸው። ከጠላ ቤቶቹ ዝቅ ስትል የጸደይና የአዳነ እናት የትያየሉን ቤት ታገኛለህ። ከዛ ቀጥለህ የትያ አልማዝንና የጋሽ ደበበን ቤት፣ ቀጠል ብሎ የታለማው እናት ይኖራሉ። የቆንጅት እናት እትዬ አስናቁም እዛው ይኖራሉ። የሰፈሩ ልጆች በስማቸው ሳይሆን አጎቴ ያሉ የሚጠራቸው አጎቴ እዛው ናቸው። የጋሽ ደበበ ወንድም ጋሽ ደያሳ ቡሊም እዛው በፍቅር ከወንድማቸው መኖሪያ ጎን ይኖራሉ። አየህ፣ ዘመድ በሩቅ ነው የሚለው አባባል ለእርዬ ሰፈር ልጆችና ነዋሪዎች ፉርሽ ነው። ወዳጄ ልቤ፣ ድግስ ካለብህ ወጥ ማን ይሰራልኛል ብለህ የምትተክዝበት ሰፈር አይደለም ያለኸው። የጩኒ እናት እትዬ አጸደ እጅ የሚያስቆረጥም ወጣቸውን ለታዳሚዎችህ ሊያበሉ ወገባቸውን ታጥቀው እየጠበቁህ ነው። እዛች መንደር ጠላ ቤቶቹን አለፍ ብለህ በራቸውን ማንኳኳት ብቻ ነው። በፍጥነት ያዘጋጀህላቸው ኩሽና ተገኝተው ክሽን ያለ ወጥ ሰርተው ድግሱን ድግስ የሚያሰኝ ዝግጅት አዘጋጅተህ ታልፋለህ። የጩኒ እናት ሌላ ድግስ ካንተ በፊት ቀድመው ከያዙ አልችልም ብለው አያሳፍሩህም። የኤልሳን እናት የስንዱ ገብረአብ ወዳጅ የሆነችውን ሳቂቷን፣ የምትሰራው ወጥ እጅ የሚያስቆረጥመውን፣ የምትጋግረው እንጀራ በአይንህ ሙሉ የሚሆነውን ደብሪቱን ሊጠሩልህ ጠላ ቤቶቹንና ጥቂት ቤቶቹን እንዳለፍክ በእነዛ 5 ጠላ ቤቶች ስታልፍ አየልዬ ካየችህ አስገብታ አነባበሮ ወይም ግልብጦሽ አብልታ ትልክሃለች። ከሷ ቤት ስትወጣ የምሳዬ እናት አዛዬ ሞቅ ያለ ሰላምታ ትሰጥሃለች። ልክ እንደምታውቀ ሰው ማለት ነው። ለሷ ሰላምታ አጸፋውን መልሰህ ቀና ስትል በኮባ ተክል ያማረ ግቢ ትመለከታለህ። ለዚህ ሰፈር ብቸኛ የሆኑት ሙስሊሟ የነጀማል እናት ከክርስቲያኗ የቾረ እናት ጋር በአንድ ተስማምተው በፍቅር የሚኖሩባት፣ በረመዳን ወይም በአረፋ የጀማል እናትና አባት ከእርድ በፊት የቆጮና አይቤ ቡናም አዘጋጅተው ጎረቤቶቻቸውን ጠርተው አብረው የሚደሰቱባት ብቸኛዋ የሙስሊም ግቢ። ከዛ ግቢ ስትወጣ የቹቹዬን አባት የጋሽ ጥበቡን ግቢ ታያለህ። በዛ መሃል ባለች አነስ ያለች ሜዳ ላይ 2 ላሞች ታስረው እማምዬ ለከብቶቹ የሚበላ ሳር ይዘው ስታልፍ ካዩ ናስኪ ልጄ ብለው አመል የመሰለውን ፊትህን በትኩስ ቅቤ አውዝተው በውሃ ጥም የደረቀውን ከንፈርህን በወተት አርሰው አንገትህ ማህተብ አልባ ከሆነ ምን ነው የኔ ልጅ እርቃንህን ብለው ቀሰማቸው ላይ የተጠቀለለውን ጥቁር ክር አንገት ላይ አስረው ባለማህተብ አድርገው የሚልኩህ በጾመ ፍልሰታ የሰፈር ህፃናትን ቤተስኪያን ይዘው የሚሄዱ ጥፋት አጥፍተህ ቤተሰብህ ሊገርፍ ሲፈልግህ እማምዬ ጋር ከተሸሸግ ማንንም እሳቸውን አልፎ አይነካህም። የተከበሩ መልካም እናት ናቸው። ወዳጄ ስለ ወታደር ባወራህ አእምሮ ውስጥ ቀድሞ የሚመጣው የወንድ ምስል ብቻ ነው። በከንቱ ግን የወታደር ልብስ ሲለብሱ ግርማ ሞገሳቸው የሚሞላው የሴት ጀግና አገር ጠባቂ የከርቸሌ ፖሊስ ናቸው። የዘሪቱና ወርቁ እናት እትዬ ብርቄ የእርዬ ሰዎች እማማየኛ ብለው ይጠሯቸዋል። የሀገር ኩራት ናቸውና እሳቸው ቤት ክሽን ተደርጋ የተሰራች የአተር ክክ ወጥ በእንጀራ አጣጥመህ ጣትህን እየላስክ ስትወጣ ፈጠን ፈጠን እያለች ወደ ስራ ለመሄድ የተጣደፈችውን እቴትዬን የአበበ ፍሬን ባለቤት ልታልፋት ስትል
በትህትና ሰላምታ ታቀርብልሃለች። ስራ መግቢያዋ ሰዓት ላይ ስለሆነ የመጣው ግባ አትልህም። የሰፈራችን እናቶች ባለውለታ የሆነው ድርና ማግ የምትሰራ እቴትዬ በስራ ቀልድ የማታውቅ ታታሪ ሰራተኛ ስለሆነች ተሰናብታ ወደ ስራዋ ታቀናለች። ወዳጄ ይህንን ሁሉ ቤት እያለፍክ ያለው ለድግስህ አድማቂ የምትሆነው የደብረን ቤት ለማግኘት ነው። ግን የሷን ቤት ለማግኘት የማማ ጥሩ ቤትንም ማለፍ ግድ ይልሃል። ግን በራቸው ላይ የተሰጠውን ሽሮ ዘግነህ ሳታልፍ ማለፍ ከባድ ነው። የሰፈራችን ሰዎች ከታች ሰፈርም ሆነ ከላይ ሰፈር በእሳቸው የተዘጋጀውን ሽሮ ለመግዛት በወረፋ ነው። እድል ቀንቶ ከእሳቸው ጋር ከገዛህ ምንም ሙያ ባይኖርህ እንኳን ጥፍጥ ያለች ሽሮ ሰርተህ ለወዳጅ ታበላለህ። ከእሳቸው ቤት ሽሮን ይዘህ ስትወጣ የታምሩ ፒንሳና የደምሴ እናትን ቤት ታገኛለህ። ቀጠል ስትል አንዲት ያማረች በረንዳ ላይ የሚያምሩ አዛውንት አባባዬን ከውሻቸው ጋር ሲጫወቱ ወይም ዳዊት ሲደግሙ ታያቸዋለህ። ወይራ ወይም ከሰል ይዘህ ወደ ቤትህ መግባት ከፈለክ አባባዬን ሰላም ብለህ እትዬ ማሚቴን ለማግኘት ወደ ውስጥ ስትገባ ሰውነታቸው ደልደል ያሉት ጸይሟ እትዬ ማሚቴ ከከፈልከው በላይ ወይራውንም ከሰሉንም ሰጥተው ልትወጣ ስትል ሰው እንዳመሉ አይኑን ያጉረጠርጥብሃል። ዘሎ ሊከመርብህም ይዳደዋል። ግን አሳዳጊው አባብዬ ተው ሲሉት እዛው እግራቸው ስር ይተኛል። የውሻቸውን ስም ሰው እንዳመሉ ያሉትም አባብዬ ናቸው። የእሪያ ሰዎች ሁሉም እንዳመላቸው ተቻችለው በፍቅር የሚኖሩ መሆናቸውን ይሄ የውሻ ስም ያሳየናል። ወዳጄ ይህንን ሁሉ ቤትና ትዕይንት አልፈ ነው እንግዲህ የስንዱ ገብረአብ ጓደኛ ሳቂታዋና ተጫዋቿን የምትሰራው ወጥ እጅ የሚያስቆረጥም እንጀራዋ በአይንህ ሙሉ የሚሆነውን የድግስህ አድማቂ የኤልሳን እናት የደብሪቱን ቤት የምታገኘው። ቀልድና ጨዋቷ አይጠገብም። በኦሮምኛ መንጎራጎር ከጀመረችልህማ እዛው ሰምጠህ ትቀራለህ። ስለ ድግስህ ከደብሬ ጋር ተነጋግረህ ዞር ስትል ውብ የሆነችው ቁመተ መለሎ ዘናጭ ሴት ትመለከታለህ። ይቺ ውብ ሴት የታዩ እናት ሙሉ እሸቱ ትባላለች። ደምግባቷ ጎትቶ እሷ በሄደችበት አቅጣጫ በቀጭኗ መንገድ ስትወጣ የወርቄ እናት እትዬ አስረበብና የነደረጀ እናት ዘውዴ ቡና እየጠጡ ሞቅ ያለ ሰላምታ ያቀርቡልሃል። እባክህ ቡና ጠጣ ስትባል አንተ ባልሰማ ለግላጓን ዘናጭ እየተከተልክ ድንገት የቾምቤ እናት ድንቄ ካየችህ አለቀለህ። ሰፈር በሚያደባልቀው ሳቋና ተረዋ ምንህም አይተርፍም። ተንኮል የሚባል ነገር ግን አታውቅም። አንተ እንግዳነህና በተረቧና በሳቋ ተሸማቀህ እግሬ አውጪኝ ብለህ ዋናውን መንገድ ስታገኝ አባባ ሙላት የቦኖ ውሃ ቁልፍ ይዘው ትየበለጡ ዶቃቂት ከብረጋ ሚስት ሸዋዬ ጋር እንደ ገጠር ሴቶች ውሃ የሞላን ስራ ተሸክመው እያወጉ ወደ ቤታቸው ሲገቡ ትመለከታለህ። በዚህ ሁሉ ትዕይንት ተደመመህ ቆመህ ከራስ ጋር ስትታወራ በላይኛው መንገድ ላይ ድንገት የወጣት ወንዶች ፉጨት፣ ጭብጨባና ሳቅ ቀልብህን ይወስደዋል። ቀና ስትል ወጣቶቹ ክብ ሰርተው አባብዬ የፖሊስ ኮፍያ አድርገው በሞቅታ መሃል ላይ ሆነው እኔ ኃይሉ ምሩ ቡልጋኑ አገሩ እያሉ ልጆቹን ሲያዝናኑ ታያለህ። አባባዬ የእሪ በከንቱ ቤት ሰሪና አዳሽ ናቸው። የቤት ጭቃ ትንሽ መፍረስ ከጀመረ እሳቸው አሉልህ። ጭቃቸውን አብኩተው ቤትህን የሚያድሱልህ የማማዬ የትዬ አስካለ ወንድም ናቸው። ወዳጄ ልቤ እንደ ዛሬው ደብዳቤ የሚመጣልህ ቢሮህ ባለው ኮምፒውተር ወይም እጅ ላይ ባለው ስልክ ባልነበረበት በዚያ ዘመን እሪ በከንቱ መተህ እልፉ ፖስታ ቤት ወዳጅ ዘመድ የጻፈልህን ፖስታ ትቀበላለህ። የልብህን ያንጀትህን አውጥተህ ለወዳጅህ የጻፍከውን ደብዳቤህንም መቀሌ ሆነ በኒሻንጉል፣ አርባ ምንጭ ሆነ ጅጅጋ፣ ሐረር ሆነ ጅማ፣ እረ ለምን ያደጉት ሀገሮች አይሆንም? ብቻ አንተ ፖስታህ ላይ አድራሻውን አኑርበት። ከዛ ለልፉ ስጣት። በቃ ወዳጅህ ጋር እንደደረሰ ቆጥረህ ወደ ቤትህ ሂድ። አደራ የማንበላ
አደራ ጠባቂዎች የትንሿ የእሪ በከንቱ የሳር ቤት ልጆች ነን። ወዳጄ ልቤ ትንሿ እሪ በከንቱ ውስጥ ሰዎች ተፋቅረው ትዳር የያዙባት፣ ልጆች ወልደው ለወግ ለማዕረግ ያበቁበት አዳነች ግሮሰሪን ለማግኘት የእልፉን ፖስታ ቤት አለፍ ስትል የመልከ መልካሞቹ ባልና ሚስቶች የአረጋንና የአስቴርን ቤት ታገኛለህ። ቀጠል ስትል የሰፈራችን አሚው ወጣቶች ተሰብስበው የሆድ ሆዳቸውን የሚጫወቱባት ገንቦ ጫት ቤትን ታገኛለህ። ከሱ ቀጠል ስትል የሬዲዮዋን ሱቅ አለልህ። ከዛ ሲለጥቅ ነው እንግዲህ የትያዳኑ ግሮሰሪ የምታገኘው። በጉራጌ እጅ የተዘጋጀ ክትፎ ካማረህና በፍቅር የሚቀበልህ አስተናጋጅና ባለቤት ከፈለክ እዚህ ግሮሰሪና። አስናቁ በፈገግታ ትቀበልሃለች። ወንበር ስባ አስቀምጣህ በብርሃን ፍጥነት የምትፈልገውን ታቀርብልሃለች። ህይወትን ከባንኮኒው ጀርባ ልታያት ትችላለህ። በሚያምረው ፈገግታዋና የልጅነት መልኳ በትህትና ሰላምታ ትሰጥሃለች። እትያዳኑም እንደ ባለቤትነታቸው ሳይኮፈሱ ጎንበስ ቀና ብለው ያስተናግዱሃል። ወዳጄ ልቤ አዳነች ግሮሰሪ የሚሰራውን የክትፎ ስጋ ለማግኘት ሩቅ መሄድ አያስፈልግህም። ከግሮሰሪው ወጣ እንዳልክ የትልቁም የህፃናቱም መሰብሰቢያ የሆነችውን የእርዬ ጮርናቄ ቤት ታገኛለህ። መቼም ጮርናቄ ሳይበላ ያደገ የአዲስ አበባ ልጅ የለም። ሰፈር ባታገኝ የምትማርበት ትምህርት ቤት በጮርናቄ ቤት የተከበበች ናት። እናም ከጮርናቄ ቤቷ አለፍ ስትል ውርጌሳ ስጋ ቤትን ታገኛለህ። ታናሽ ብትል ታላቅ፣ ሽንጥ ብትፈልግ ጭቅና፣ ቁርጥ ብትፈልግ ጮማ፣ ብቻ የፈለከውን እዘዝ። የነፍቅሩ አባት ጋሽ ውርጌሳ ከኪሎ በላይ ቆርጠው ይሰጡሃል። ስስት፣ ማታለል፣ ከሚዛን በላይ መብላት የሚባል ነገር የማያውቁ በሐቅ ኖረው በሐቅ የሚሞቱ የእርዬ የሳር ቤት ነዋሪዎች ናቸው። ወዳጄ ልቤ ትኩስ ወተት መጠጣት ካማረህና ውርጌሳ ስጋ ቤት አካባቢ ከሆንክ አባ መገርስ ጋር መሄድ አያስፈልግህም። በውርጌሳ ስጋ ቤት ወደ ግራ የምታስገባ ቀጭን መንገድ አለች። እሷን ይዘህ ስትሄድ ፊት ለፊት የሰሎሜ እናት የፈትለ ወርቅን ቤት ታገኛለህ። እሱን ግድግዳ ይዘህ ወደ ግራ ስትቀጥል የአስቴር እናትን ቤት ታገኛለህ። ከሳቸው ቤት ፊት ለፊት ሰፋ ያለ የእንጨት አጥር ግቢ የጠረፍ እናት ቤት ነው። ስለ ጠረፍ እናት ደግነት ትንሽ ልበልህና ወተት ቤቱን አሳይሃለሁ። የጠረፍ እናት አንዲት በግ ሲገዙ በአጋጣሚ አብረሃቸው ከሆንክ ልጄ ይቺ በግ ስትወልድ ግልገሏ ያንተ ነች ይሉሃል። ምንም ጊዜ ቢፈጅ አንተ የነገርሁን ነገር ከቁም ነገር ሳትቆጥረው ረስተኸውም ቢሆን እሳቸው ግን ቃላቸውን ጠብቀው ግልገሏን እቤት ድረስ ያመጡልሃል። የጠረፍ እናት የሰፈሩን ሰዎች በግ በበግ ያደረጉ የደግ እናቶች ቁንጮ ናቸው። የእሳቸውን ቤት አለፍ እንዳልክ ፊት ለፊት ትልቅ በጣውላ የተሰራ ከፍ ያለ በረንዳ ያለው የጋሽ ተስፋዬን ቤት ታገኛለህ። እሱን ይዘህ ወደ ቀኝ ስትታጠፍ ግድግዳቸው የሚጋሩ የእማማ ወለቱን እንዲሁም የእማማ ብርጭቆን ቤት ታገኛለህ። እማማ ቴነሽም እዚሁ ነው የሚኖሩት። እነዚህ እናቶች የተወለዱት ከደቡብ፣ ከምዕራብ፣ ከሰሜን እና ከምስራቅ ነው። ግን ቋንቋቸው አንድ ሆኖ በፍቅር ሁሉን አሸንፈው የሚኖሩ እድሜ ጠገብ የእሪ በከንቱ ምርጥ እናቶች ናቸው። ወዳጄ ልቤ ወደ እነዚህ ቤቶች ሳትገባ በጋሽ ተስፋዬ ቤት በረንዳ ቀጥታ ስትመለከት በቆርቆሮ የታጠረ ሰፊ ግቢ ትንሽዬ ቆርቆሮ ያጥር በር ስትመለከት እሱ የነመቤት ታደሰ ወይንም የነ አሻ መኖሪያ ቤት ነው። እዛ ግቢ ውስጥ ትኩስ ወተት ታገኛለህ። ከነሱ ቤት አጠገብ ሌላ መውጫም መግቢያም የሌለው የመጨረሻው ቤት የሐኪማችን ጋሻው ጠና ባለቤት የሆነችው ከጠንካራ ሴቶች ጎራ የምትመደበው የኤልሳዬ ጓደኛ የትርፌ ቤት ነው። አየህ ወዳጅነትና ጉርብትና በቤት መቅረብና መራቅ የማይለካ
ከታች ሰፈር ነህ ከላይ የማንባባል ሁሉንም በፍቅር የምንቀርብ እኛ የእርዬ የሳር ቤት ነዋሪዎች ነን። ወዳጄ ልቤ፣ እኛ ሰፈር ድንገት መንገድ እየሄድክ ልብስህን የአጥር ሽቦ ቢቀድብህ ምንም የሚያሳስብህ ነገር የለም። ብቻ የተቀደደውን ልብስህን እርቃንህን እንዳያሳይ በእጅ ሸፈን አድርገህ ከወርጌሳ ስጋ ቤት ወደ ውስጥ የምታስገባውን መንገድ ትተህ የነ ዓለም እናት የብዙነሽን ቤት አለፍ እንዳልክ የእሪ በከንቱንና የታች ሰፈርን ከሸሪፎ ሱቅ ድረስ የሚመጡትን የሳር ቤት ነዋሪዎች በሬዲሜድ ያሳመሩ ዘመናዊ ልብስ ሰፊያችን ጋሽ ተሾመን ታገኛለህ። ወረፋ ካልበዛባቸው ዘርህንና ሃይማኖትህን ሳይጠይቁ የተቀደደ ልብስህን ደቂቃ ባልሞላ ጊዜ ውስጥ ሰፍተው ይሰጡሃል። ወረፋ ከበዛባቸው ግን አልችልም ብለው አያሸማቅቁህም። ወዳጄ ድሪባ ቆንጆ አድርጎ ይሰፋልሃል፣ ወደ እሱ ጋር ሂድ ብለው ቤቱን ይጠቁሙሃል። ብዙም ሳትርቅ የደምሴ እናትን የትያየሉን ቤት አለፍ ስትል የጋሽ ድሪባን ቤት ታገኛለህ። ቤታቸው ስትገባ የደስተስ በሞላው ፊታቸው ፈገግታ ጨምረው ሲቀበሉህ ልብህ ወከክ ይላል። እንድትቀመጥ ይጋብዙሃል ደስ በሚል የኦሮምኛ ልሳን ባለው አማርኛ። የተቀደደውን ልብስህን አውልቀህ ስትሰጣቸው በምትኩ አቡጀዲ ያቀብሉሃል እርቃንህን እንድትሸፍንበት። ልብስህ እስኪሰፋልህ ድረስ ቤቱን በአይነ ስትቃኝ በየግድግዳው ላይ የቤተሰብ ጥቁርና ነጭ ፎቶዎች እንዲሁም ቤቱ መካከል ላይ ቡና ተቀራርቦ የቡና ቁርስ በኑግ የታሸ ቂጣ ስትመለከት አፍህ በምራቅ ይሞላል። የሄድከው ልብስ ልታሰፋ ቢሆንም ስስት የማያውቀው የእርዬ ነዋሪ ግን ቤቱ ስትገባ ቤቱ ያፈራውን በሞቴ ያላቀርብልሃል። የአብረህት እናት የጋሽ ገብረተንሳይ ባለቤት ቡና ሊጠጡ ሲገቡ ካዩህ ተመልሰው ቤታቸው ሄደው አምባሻ በእርቦ ያመጡልሃል። እርዬ መጥቶ መግደርደር ነውር ነው። አየህ፣ ስስት የሌለበት አንድነት የበዛበት ኢትዮጵያዊነት ትርጉሙ የሚገባህ የሳር ቤት ሰፈር መዲና የሆነችው እሪ በከንቱ ስትመጣ ነው። ወዳጄ ልቤ፣ ልብስህ ተሰፍቶልህ ቡናህን ጠጥተህ የጓጓህለትን የኑግ ጭብጦ በልተህ አመስግነህ ስትወጣ ድንገት የበሩ ደፍ ሲያደናቅፍህ በክረምት ውሃ ያስገባ ያስቸገረህ ሆድ የባሰው ጫማህን አፉን በደንብ ቢከፍትብህ ተበሳጭተህ ወደ መጣህበት እንዳትመለስ። እንደውም ነገር ሁሉ የሚሆነው ለበጎ ነው በል። እርዬ ገብተህ ምን አተህ ሁሉ በእጅህ ሁሉ በደጅህ። ወዳጄ ልቤ፣ አባባ መከብካብ ማናቸው ካልክ የሳር ቤት ነዋሪ የሆነ ሁሉ ይነግርሃል። ምክንያቱም ሁሉም የተቀደደ ጫማውን ወርውሮ የሚሄደው እሳቸው ጋር ስለሆነ። አባባ መከብካብ ቤት ለመሄድ ከቆምክበት የጋሽ ድሪባ ቤት ቀጥሎ ያለውን አምባሻ ያመጡልህን የናብረህት እናትን ቤት ታልፈውና የሁለት ልጆች እናት የሆነችውን ቁመተ ረጅሟን የውብነሽን ቤት ታገኛለህ። በሷ ግድግዳ ታከስ ስትሄድ አንድ ክፍት የቆርቆሮ በር ውስጥ ስትመለከት ፊታቸው ጸዳል የሚመስል ሸበቶ ፂም ያላቸው የቆዳ ሽርጥ ለብሰው ያረጁ ጫማዎችን አቀርቅረው ሲሰፉ የምትመለከታቸው እሳቸው አባባ መከብካብ ናቸው። ጫማውን ሲሰፉ ሲያድሱ የምታያቸው እንዳመጣጣቸው በተራ እንጂ እየመረጡ ይሄኛው የዚህኛው ዘር ነው፣ ስለዚህ በግራ ይቀመጥ፣ ይሄኛው ደግሞ የምርጡ ዘር የእከሌ ስለሆነ ቅድሚያ ይሰራለታል አይሉም። እሳቸው ስለ ዘር የሚያውቁት በእህል ብቻ ነው። ሰው ግን በዘር የሚጠራ ሳይሆን ማንነቱን ለማወቅ ብቻ መለያው እንዲሆን የተሰጠው ስም ያለው ክቡር የአምላክ ፍጡር ነው የሚለውን ብቻ የሚያውቁ የተከበሩ የእሪ በከንቱ የሳር ቤት አዛውንት ሽማግሌ ናቸው። ወዳጄ ልቤ፣ ከአባባ መከብካብ ቤት ቀጥሎ የማሜ በላይንና የወንድዬን እናት የትየሙሉ ተጫኔን ቤት ታገኛለህ። ከዛ ቀጥሎ ግን ውስጡ ምን ይሁን ምን የማናውቀው በግንብ የታጠረ ትልቅ የብረት በር ያለው ብዙዎቻችን የእሪ በከንቱና የታች ሰፈር የሳር ቤት ልጆች ከትምህርት ቤት ጓደኞቻችን ጋር ስንመጣ በሩቅ ሆነን
ያኛው የኛ ቤት ነው ብለን የሀብታም ልጆች እንድንባል የምናሳየው፣ ጓደኞቻችን ርቀው እስኪሄዱልን ድረስ ብረት በሩ ጋር ሆነን ደውል ተጭነን ሲከፈትብን የምንሮጥበት፣ የድህነታችን መኩሪያ የሀብታም ልጅ መሆናችን ማሳያ ያ ትልቁ ግቢ የጀነራል ከበደ ቤት ነበር። ወዳጄ ልቤ፣ ከነዚህ ቤቶች ፊት ለፊት የምታየው ረጅም የግንብ አጥር በጣም ትልቅ ቦታን የያዘ የሳር ቤት ልጆችን ብቻ ሳይሆን በአጠቃላይ የከፍተኛ 23ን ህዝብ የሚያስጠቅም ትልቅ ዳቦ ቤት ነው። ከዚህ ዳቦ ቤት ሸምሱም፣ በረዳም፣ ኪዳኔም፣ በዳዳም፣ ቄስ ሀብቴም፣ ፓስተር ዮናስም ብቻ ሁሉም በአንድ ግቢ ውስጥ ገብተው በወረፋ አንድ አይነት ዳቦ ገዝተው የሚወጡበት የዳቦ ማምረቻ ነበር። በሱ አጥር ስር ደግሞ አባባ መከብካብ የእሪ በከንቱን ሰዎች በሙሉ ውሃ የሚያስቀዱበት የውሃ ቦኖ ታገኛለህ። ወዳጄ ልቤ፣ የእሪ በከንቱ የሳር ቤት ልጅ ከሆንክ ባለቤትህ መውለጃዋ ተቃርቦ እህል ለማዘጋጀት ሰው አትቀጥርም። የሰፈሩ ሰው ሁሉ በአንድነት ወጥቶ አላፊ አግዳሚውን ጨምሮ ከእህል ለቀማው እስከ ወቀጣው ድረስ በህብረት ያግዛል። ዘነዘናውን ሁለቱ ሴቶች ስሙኒና ኪያ ከያዙት፣ ሙቀጫውን ፍቅር ተቀልቄ በእግሯና በእጇ እንዳይነቃነቅ ጥርቅም አድርጋ ስትይዝ ዘነዘናው እየተፈራረቀ እህሉን ሲደቁስ የሰፈሩ እናቶች ዙሪያውን ከበው በጭብጨባ አሸነፈች ተሸነፈች እያሉ ብርታት ሲሰጡ የሰፈሩ ህፃናት አሌ ሁሌ የማናት ፖሊስ የሚጫወት አሌ ሁሌ ሌባና ፖሊስ የሚጫወት እያሉ ከሚጫወቱበት ሮጠው መጥተው ጭብጨባውን በመሳተፍ አጠገብ ሆነው ለነፍሰ ጡሯ አዝናኝ ሆነውን እርዬ ሳር ቤት ሰፈር ብቻ የምታገኘውን እስክስታና ዳንስ ይወርዱልሃል። አንተ ዛሬ ቤቢ ሻወር ብለህ ገና ላልተወለደው ልጅ ስጦታ ስታጎርፍ፣ የእርዬ ሰፈር ሰዎች ግን ያልተወለደውን ተሸክማ ላለችው እናት እንደዚህ ክብር በመስጠትና በማዝናናት ምጧን ያቀሉላታል። አየህ፣ እኛን አምጣ የወለደችን አንዷ እናታችን ብቻ አይደለችም። ሲያማት ታመው ስትጨነቅ አብረው ተጨንቀው ሊያዋልዷት ቤታቸው ሲያስገባት እንኳን ውጪ ሆነው የሰፈሩ እናቶችና አባቶች በሙሉ ማርያም ማርያም እያሉ የህፃኑን ለቅሶ እስከሚሰሙ አብረዋት የሚያምጡ ከነዚህ ደጋግ ሙሉ ኢትዮጵያዊነት ከሚታይባቸው የእሪ በከንቱ የሳር ቤት እናቶችና አባቶች ነው የተወለድነው። ወዳጄ ልቤ፣ የእርዬ ሰፈር ልጅ ስትሆን ሀብታሙንም ደሃውንም በአንድ አይነት ፍቅር ስለምታስተናግደው ከአንተ ወዴትም መሄድ አይፈልግም። ይህንን ደግሞ በአንድ አርጋ አይተነዋል። የናጠጡ ሀብታም እንኳን ለልጃቸው ለሌላው ሺህ ለሚሆን የሚተርፉ የእሜቴ ልጅ ነው አንዳርጋቸው። ከተንጣለለ የሀብታም ግቢ አስወጥቶ እርዬ በሚገኘው የጓደኞቹ የነጀማል አንድ ክፍል ቤት ውስጥ እያደረ ቤቱ የተረፈውን ጮማ ሳይሆን ጓደኞቹ ቤት ያገኘውን ሽሮ በፍቅር ኖሮ በፍቅር እርዬ ሞቱ እንዲሆን ይኖር የነበረው የዲታውን ልጅ አንዳርጌን አስምጦ ያስቀረው በአንድነትና በመተሳሰብ በፍቅር የሚያምኑ መንግስቱ መርሻ፣ ጀማል፣ ሌሎችም ሰዎች ስብስብ የሆነች ትንሿ እሪ በከንቱ ሳር ቤት ሰፈር ስለሆነች ነው። ወዳጄ ልቤ፣ እሪ በከንቱ የአርቲስቶችን መፍለቂያ ነው። የኦሮምኛ ጨፋሪዋን መቅደስ አላዛርን ብትል የወጣችው ከጠላ ቤቶቹ መካከል ካለው ከጋሽ አላዛር ቤት ነው። ወዳጄ ልቤ፣ እሪ በከንቱ ለምን እሪ በከንቱ እንደተባለ አላውቅም። ምክንያቱም ጩኸታችን ከንቱ ሰሚ ያጣ ሆኖ አያውቅም። የሆነ ነገር ሲፈጠር ቀድማ የምታሰማው ፍቅር ተቀልቄ ነች። ወዲያው በጩኸት ሰፈሩን ስትደበላልቀው ወንዱም ሴቱም ለእርዳታ በፍጥነት ይወጣል። ጩኸታችን በከንቱ የማይቀርበት ተረዳርተን ከፍ የምንልበት ሰፈር ነው የሳር ቤት እርዬ። ወዳጄ ልቤ፣ በዓል ሲመጣ አንዱ ቤት ጨፍረን
አንዱ ቤት በልተን አንዱ ቤት ጠጥተን በአንድ ላይ ዘፍነን በአንድ ላይ ደንሰን የምንኖርባት ይቺ የሳር ቤቷ እሪ በከንቱ የኛ ሰፈር ናት። ወዳጄ ልቤ ለሰርግ ለግብዣ ወይም ለልዩ ፕሮግራም በሀገር ልብስ ማማር ካስፈለገህ ሽሮ ሜዳ መሄድ አያስፈልግህም። ከማማ ጸዳለ ግቢ ፊት ለፊት ያለውን የኒዮብዳር ካሳን ግቢ አጥር አለፍ ስትል ወደ ግራ ስትታጠፍ ፊት ለፊት የሚታየህ ሰፊ የእንጨት በር ያለው ሰፋ ያለ ባለ አንድ ክፍል ቤት ውስጥ ከ5 እስከ 10 የሚሆኑ የሽመና ሰራተኞች የሳር ቤት ሰፈር እናቶችን ነጠላ ወይም የሀገር ልብስ በመስራት ላይ ሆነው መወርወሪያቸውን ከቀኝ ወደ ግራ ከግራ ወደ ቀኝ ሲወረውሩና እግራቸውን የመኪና ፍሬንና ፍሪሲዮን እንደሚቀያየሩ ሁሉ ያዝ ለቀቅ እንደሚያደርግ ሹፌር መወርወሪያቸውን ወደ ቀኝ ሲወረውሩ ግራ እግራቸውን ለቀቅ ያደርጋሉ። ወደ ግራ ሲወረውሩ ደግሞ ግራ እግራቸውን ጠበቅ ያደርጋሉ። በዛው ልክ እየተቀባበሉ የሚዘፍኑት የዶርዝኛ ዘፈን ሲታከልበት ቁጭ ብለው የሚደንሱ እንጂ የሚሸምኑ አይመስልም። እንደዚህ በፍቅር እየሰሩ በሀገር ልብስ የሚያደምቁን የሳር ቤት ሰፈር ሽሮ ሜዳ የአበበ ዶርዜ ሽመና ቤት ናት። አየህ አበበ ዶርዜ ጋር እታች ሰፈር ያሉት ትግሬዋ የያዕቆብ እናትም ሽንሽን ነጠላ ያሰሩታል። ጉራጌዋ እትያዳኑም ቤተክርስቲያን መሳሚያ ነጠላና ቀሚስ ያሰሩታል። ኦሮሞዋ የጋሽ ድሪባ ባለቤትም እዚሁ ነው የሚያሰሩት። መንዜዋ እማማ ጸዳለም ከሱ ውጪ ሸማኔ ያለ አይመስላቸውም። እንግዲህ እኛ በአንድ ወፍጮ ቤት የምናስፈጭ፣ በአንድ ዳቦ ቤት ወረፋ ይዘን የምንገዛ፣ በአንድ ሸማኔ የአገር ልብስ የምናሰራ፣ በአንድ ቧንቧ የምንቀዳ፣ በአንድ ጠላ ቤት የምንጠጣ፣ በአንድ ላውንደሪ ቤት የአባቶቻችንን ሱፍ ልብስ የምናሳጥብ፣ ከአንድ ስጋ ቤት ስጋ የምንገዛ፣ በአንድ ልብስ ሰፊ ልብሳችንን የምናሰፋ፣ በአንድ ጫማ አዳሽ ጫማችንን የምናሳድስ፣ በአንድነት ወቅጠን በአንድነት እመጫት የምናርስ፣ በቤቢ ሻወር ሳይሆን ነፍሰ ጡርን በመንከባከብ የምናምን፣ በአንድ ድንኳን ሐዘናችንንና ደስታችንን የምናሳልፍ፣ ብሔር፣ ቀለም፣ ሃይማኖት፣ ሀብት፣ ድህነት ሳይለየን በአብሮነት የምናምን የእሪ በከንቱ የሳር ቤት ልጆች ነን። ወዳጄ ልቤ እረ ስንቱን ነግሬ ስንቱን ልተው። ብቻ ከየት ነሽ ማነሽ ካልከኝ እኔ የዚህ ሁሉ እናቶች ውጤት የሆንኩኝ የዘርና የብሔር ልዩነት የማይገባኝ በሙስሊሞቹ በዝልፏና በየሺ ጉራጌ ቤት ለረመዳን ጾም አብሬ ብስኩት የበላው እነ ፍዮሪ ቤት ሐምባሻ በልቼ እና አቦይ ረዘነ ቤት ሻይ ጠጥቼ ካልጠገብኩኝ በትቢት ብርጭቆ ሰብሬ እና አባ መገርስ ጋር ወተት ጠጥቼ እነ ቴቱ አብርሃም ጋር የበዓል ዱለት በልቼ እና ዩቤ ቤት ጭኮ በልቼ እና አሮን ሊላይ ቤት ስልክ ተጠርቼ እነ ሰላም እናት ቤት ቴሌቪዥን አይቼ ባባባ ክሊክሊ ጭራ አንገቴ ተኮርኩሮ በፍቅርና በአንድነት ያደግኩኝ የሳር ቤት ሰፈር ልጅ ነኝ። አበቃው።